አዮዲን በተፈጥሮ ከሚገኙ ብዙ ንጥሮች ውስጥ 15 ለሰውነት አስፈላጊ የሆኑ ይገኛሉ። እነዚህም ማንጋኒዝ፣ ኮፐር፣ መዳብ፣ ካልሲየም፣ ፎስፎረስ፣ ሶዲየም፣ ፖታሲየም፣ ሰልፈር፣ ዲን፣ ዚንክ፣ ክሎሪን፣ አይረን፣ ብረት፣ አዮዲን፣ ሞሊብዲነም፣ ሴሌኒየም፣ መግኒዚየምና ክሮሚየም ናቸው። በሰውነት ውስጥ ለልዩ ልዩ አገልግሎት የሚውሉ ሲሆን ለደም ስር፣ ለደም ሕዋሳት፣ ለልብ መምታት፣ ለጨዎች እድገትና ለአንጎል ሥራ ማስፈለጋቸው ለምሳሌ ያህል ሊጠቀስ ይችላል። አዮዲን በአንገት ውስጥ ለሚገኘው ታይሮይድ የሚባል እጭ እድገትና ሥራ አዮዲን አስፈላጊ ነው። በምግብ ውስጥ የአዮዲን ንጥር ማነስ ታይሮይድ እጭ እንዲያብጥ ያደርጋል። እብጠቱ ከጎላ እንቅርት ይባላል። የእንቅርት ዋናው መንስኤ የአዮዲን ንጥር ማነስ ነው። ከዚያ በመለስ ድካም፣ የሰውነት ኪሎ መጨመርና ቆዳ መድረቅ ሊያስከትልም ይችላል። በእርግዝና ጊዜ ደግሞ በቂ አዮዲን በምግብ ውስጥ ያላገኙ ሴቶች እነርሱ እንቅርት ባይኖራቸውም እንኳን የሚወልዷቸው ሕፃናት የአካል ጉዳተኞች ሊሆኑና የአእምሮ ዝግመት ሊኖራቸው ይችላል። በማህፀን ውስጥ ወይም እንደተወለዱ ሊሞቱም ይችላሉ። ዋናው የአዮዲን ምንጭ ጨው ነው። ነገር ግን በአንዳንድ አካባቢዎች በሚገኝ ጨው ውስጥ አዮዲን ላይኖር ይችላል። እንደዚያ ከሆነ አዮዲን ያለበት ጨው መጠቀም ያስፈልጋል። ጨው በሚገዙበት ጊዜ በውስጡ አዮዲን እንዳለው አጣርተው ይግዙ። የባህር ዓሣዎች ሌላ የአዮዲን ዋናው ምንጮች ናቸው። በምግብ ውስጥ ጨው ማብዛት ግን አያስፈልግም። ለምሳሌ በርበሬ ለማድረቅና ለማዘጋጀት ጨው ተጨምሮ እንደሆነ ወጥ ሲሰራ እንደገና ጨው መጨመር አያስፈልግም። የደም ግፊት ችግር ያለባቸው ሰዎች በተለይ የሚወስዱት የጨው መጠን በጣም መቀነስ ይኖርባቸዋል። የሥጋ ምግቦች፣ በቆርቆሮ የታሸጉ ምግቦች በውስጣቸው ጨው ስላላቸው ከእነዚህም መጠንቀቅ ያስፈልጋል።